ሰላም ውዶቼ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ይዤላችሁ መጣሁ በጣም አሪፍና አስተማሪ እና አሳዛኝ የሆነ ፊልም ነው ይዤላችሁ መጣሁት። ከትግርኛ ወደ አማርኛ ተርጉሜዋለሁ። እናንተ ደግሞ እስከ መጨረሻ እዩት፣ በእውነት ትማሩበታላችሁ ማለት ነው። መጀመሪያ የአንዲት ባለትዳር ሴት እና በጣም የተጎዳች በባሏ የተከዳች ሴት የሚነገር ፊልም ነው። ፊልሙ ከዚህ ይጀምራል ማለት ነው። አንዷ መጀመሪያ አክተሮቹ ሉዋም ኤንድ ሳይሞን ራሄል አማን ይባላሉ። ኦኬ የተጎዳችው ከዚህ ፊልም ማናት? ሉዋም ናት። ሉዋም ማለት የሳይሞን ባለቤት ናት። እሺ መጀመሪያ ባለቤቷ ሳይሞን ማለት ነው ይታመምና ታሞ ወደ ሆስፒታል ይሄዳል። ከሄደ ሁለት ኩላሊቱ ፊል አድርጓል። ግዴታ መታከም አለበት። አንድ ኩላሊት ደግሞ የሚለግስለት ሰው መኖር አለበት ስትባል እኔ ሚስቱ አይደለሁ እንዴ ችግር የለውም እኔ ሰጠዋለሁ ብላ ኩላሊቷን ለባሏ ትሰጣለች። ሰጥታ ከዛ ኦፕሬሽን ተደርጎ በጣም በተሳካ ሁኔታ እሱ ይድናል ማለት ነው። ግን ደግሞ ገና ሳይነቃ እሱ ከአልጋ ሳይነቃ ገና ተኝቶ ያለ ኦፕሬሽን ተደርጎበት እሷ በጣም ታማ ስለነበር ለሱም ልትነግረው አልፈለገችም። ምክንያቱ ለኔ ሰጥታ ኩላሊቷን ሰጥታኝ ነው የታመመች ብሎ እንዳይጨናነቅ ብላ እሱ ተኝቶ ያለ እኔ ሊሄድ ነው ከሀገር ውጪ ታክሜ ልመጣ ነው በጣም ታመም ያለው ምናምን ብላ ወጥታ ወደ ውጪ ትሄዳለች ማለት ነው ሉዋም። ከዛ ራሄል የተባለችውን ተጠቅታ እየሰማች ነበርና ገብታ እኔ ነኝ ኩላሊት እየለገስኩልህ ሚስቴ ግን ከአንድ ሀብታም ሰውዬ አንተን ስትታመም አንተን ትታ ከሱ ጋር ሄዳለች ምናምን ብላ ትሸውደዋለች ማለት ነው። ሸውዳው ከዛ ከ5 ዓመት በኋላ ተመልሳ ትመጣለች ሉዋም ባለቤቱ ማለት ነው። ባለቤቱ ስትመጣ ግን ከማን ጋር ያገኘችው? ባሏ ከአንዲት ራሄል የተባለችውን ሴት ከሷ ታገኘዋለች። እና ምንድነው ስትለው አንቺ ምን አገባሽ? ምን አባሽ ያገባሻል አንቺ? ምክንያቱ እሱ የሚያስበው ምንድነው ራሄል ኩላሊቷን እንደለገሰችለት እንጂ ሉዋም እንዳልሆነች ነው የሚያውቀው። ስለዚህ በጣም ተቀይሞባታል። እኔ ተኝቼ እኔ ታምሜ ያለው አልጋ ላይ ያለው እሷ ግን ከሀብታም ሰው ጋር ሄዳለች ብሎ በጣም ቂምታና ጥላቻ አሳድሯል ከሉዋም ጋር ማለት ነው። ስለዚህ በጥሩ ሁኔታ አይመልስላትም። በጣም ጠልቷታል። አዎ ቃል ኪዳናቸው አለ፣ ምክንያቱ አልወረደም። ስለዚህ ግዴታ ወደ ቤቷ ነው የምትመለሰው ሉዋም። ስለዚህ ነው ደግሞ የተመለሰችው። እሱ ግን ለእሷ ለመናደድ ብሎ ለእሷ በቃ ለማቃጠል ብሎ ያዝባትን ቂምታን እንትን ለማድረግ ብሎ በቃ ከዚች ራሄል የተባለችውን ይዝናናል፣ በቃ ይኖራል፣ በደስታ ይኖራል። ይሄንን ብቻም አይደለም ለሉዋምም ስትገባ ስትወጣ በቃ ሰላም አሳጣቻት ማለት ነው። አንቺ ምን አባሽ ነው የምትገቢ? ምን አባሽ ነው የምታደርግ? እያለች ታሰቃያታለች ማለት ነው። ራሄል የተባለችውን ውሽማው ለሚስቱ ለባለቤቱ ማለት ነው። ሉዋም ደግሞ ምስኪኗ እሱ ብቻ የሱ ፊትና የሱ የሚያደርጋትን የካዳትን በሱ ሰበብ የመጣባት የኩላሊት ፊል ያደረገባትን ያ ሁሉ ነገር ስቃይ በሱ ሰበብ ሳይበቃት ምንድነው ኩላሊቷን በጣም ታማለች። በጣም ከመጠን በላይ አደጋ ውስጥ ናት ያለችው ማለት ነው። ዶክተር ጋር ስትሄድ ደግሞ ዶክተሩ ተስፋ የማይሰጥ እንትን ይሰጣታል ማለት ነው። ግዴታ መታከም አለብሽ፣ ኦፕሬሽን ማድረግ አለብሽ፣ ምክንያቱ ኩላሊትሽን አደጋ ውስጥ ነው ያለው። በቃ ቶሎ ብለሽ ካልታከምሽ፣ ቶሎ ብለሽ ኦፕሬሽን ካላደረግሽ በቃ ህይወትሽን አደጋ ላይ ነው ያለው። ቀን ተቀን ህይወትሽን ልታጭ ነው ምናምን። ስለዚህ ቶሎ ብለሽ ብርን ሰብስቢ ምናምን ሲላት ስንት ነው ስትለው በቃ እሷ የሌላትን ብር ይነግራታል። 3 ሚሊዮን ይላታል ማለት ነው። ምክንያቱ ከባድ ነው እንደሚታወቀው የኩላሊት ኦፕሬሽን ማድረግ ቀላል አይደለም እንደምታውቁት ማለት ነው። ስለዚህ 3 ሚሊዮን ሲላት እኔ ከምን አባቴ ላመጣ ነው 3 ሚሊዮን ስትለው በቃ የሆነ ነገር ማድረግ አለብሽ አለበለዚያ ግን ህይወትሽን ልትከስሪ ነው ምናምን ሲላት በቃ ታለቅሳለች፣ ትናደዳለች፣ በጣም ትሰቃያለች። ምስኪን ማለት ነው። በጣም ነው የምታሳዝነው እውነት ለመናገር በቃ አለ አይደለ ባሌ ብላ ኩላሊቷን የሰጠችው በቃ በቂምታና በጥላቻ ተሞልቶ ፊት አይሰጣት፣ ሰላም አይሰጣት። ቤቴ ነው ብላ ስትሄድ በቃ እቺን ባለጌ ራሄል የተባለችው ነው የምትቀበላት። አንዳንዴ ትመታታለች፣ አንዳንዴ ፍት ታደርጋታለች። እሱ ብቻ አይደለም ታወድቃትና ትደፋትና ከዛ ራስዋን ትደፋለች ማለት ነው። እሱ ሲመጣ ስታየው ራስዋን ታወድቃለች። ምን ሆነች ነው ሲላት ደግሞ ሉዋም ነው የደፋችኝ ብላ ትዋሻለች። እሱ ደግሞ በቃ ለሷ ነው የሚያምነው። በጣም ያምናታል። በጣም ከምንም በላይ ነው የሚያምናት። የሚገርመው ነገር ምን ሆነ ነው እኔ ራሴ አይደለሁ እንዴ ኩላሊቴን የለገስኩልህ ስትለው ደግሞ በቃ ፍጹም ጆሮ የለውም። ለሉዋም የሚሆን ጆሮ የለውም፣ አይሰጣትም ብሎ እንኳን አይሰማትም። እና ምን አባሽ ነው አንቺ እንኳን ልትለግሽልኝ ይቅር ትንሽ እንኳን አልጠበቅሽኝም፣ እስከምነቃ ድረስ እንኳን ጠብቀሽ ከዛ አልሄድሽም። አንቺ እኮ ተኝቼ እያለሁ ተጥዬ ታምሜ እያለሁ ነው ከሀብታም ሰው ጋር ጥለሽኝ ሄድሽ እያለ
ያንቋሻታል ማለት ነው። ከዛ እና አንቺ እንደዚህ ስታደርግብኝ ስትክድኝ፣ አንቺ ጥለሽኝ ከሀብታም ጋር ስትሄጂ ግን ራሄል ነበረች ከጎኔ፣ ራሄል ነበረች ኩላሊቷን የሰጠችኝ ምናምን እያለ በቃ ያንቋሻታል። በዛ ላይ ደግሞ እቺ ውሸታማ ራሄል የተባለችውን ኩላሊት ያመመኝ ምናምን ብላ በቃ እንትን ትላለች ፊቱ ላይ ማለት ነው። አይሽ የምትታመመው እኮ ለኔ የሰጠችኝ ስለሰጠችኝ ነው፣ ለኔ ብላ ነው ያ ሁሉ ስቃይ እየደረሰባት ያለው፣ አንቺ ደግሞ መጥተሽ ታሰቃያታለሽ ምናምን ብሎ በቃ ተቃራኒ የሆነ ነገር ይናገራታል ማለት ነው ለልዋም። ምክንያቱም ልዋም ነው እየተሰቃየች ያለችው እንጂ ራሄል አይደለችም። ግን እሱ ከራሄል ጎን ሆኖ ለልዋም ያሰቃያታል ማለት ነው። እና በጣም ያሳዝናል ማለት ነው። ከምንም በላይ ነው የሚያሳዝነው። በዛ ደግሞ አንተዬ እሺ ችግር የለውም ግን በቃ እኔ ታምሜያለሁ፣ በጣም ታምሜያለሁ፣ ኦፕሬሽን ማድረግ ስላለብኝ ብር ስጠኝ ስትለው ደግሞ ለምን አባሽ ነው ብር የሚሰጥሽ? እኔ ምን አገባኝ የሚሰጥሽ? ለብር ብለሽ አይደለ እንዴ ከሀብታም ጋር ጥለሽኝ የሄድሽው ምናምን እያለ ያንቋሽሻታል ማለት ነው። ኧረ እባክህ ስትለው ምንም በቃ መስሚያ የለውም ተደፍኗል ጆሮው ማለት ነው። ሕክምናው ዶክተሩ ደግሞ ይደውልላታል። ምን አደረግሽ ልዋም? አደጋ ላይ ነሽ፣ ፕሊስ ቶሎ ብለሽ ብርሽን ሰብስበሽ መምጣት አለብሽ። ኦፕሬሽን የሚያደርግልሽ ሰው ደግሞ ከአሜሪካ ነው የሚመጣው። በጣም ከባድ ኦፕሬሽን ስለሆነ ከአሜሪካ መጥቶ የሚመጣ ሲላት እሺ ትለዋለች። ግን ደግሞ ብር የላትም፣ ከማን ታመጣለች? በዛ ላይ ደግሞ ልዋም በጣም የሚያሳዝነው ታሪኳ ደግሞ እናቷና አባቷ ወንድሞቿ አታውቃቸውም። ምክንያቱም ገና በ3 ዓመቷ ላይ ያለች ነው ከእናቷ ተነጥላ ያደገችው ማለት ምናምን እያለች ተሰርቃ ሌላ ቦታ ነው ያደገችው። እናቷ እየፈለገቻት ነው፣ አባቷ ሞተዋል የለም በህይወት። እናቷና ወንድሟ ግን በጣም እየፈለጓት ነው፣ እሷ ራሷም እየፈለገች ነው ወላጆቿ። ግን ደግሞ በዚህ ውስጥ እያለች ነው ያ ሁሉ በትዳሯና በኩላሊቷ ስቃይ የምትኖረው ማለት ነው። እና የምትሄድበት ቦታ የላትም ምስኪን። በቃ ከባሏ ውጪ ማንንም ሰው ያግዘኛል ብላ የምትለው ሰው የላትም። በጣም ያሳዝናል ህይወቷ ማለት ነው። እና መሄጃ ስለሌላት በቃ መላለሰች ከባለቤቷ ጋር እየተሰቃየች ነው እየኖረች ያለችው። በጣም ታሳዝናለች። እግዚአብሔር ያግዛት። እንግዲህ እናንተ ደግሞ ፓርቲ 2 ፓርቲ 3 ያልኩኝ እንዳመጣላችሁ አበረታቱኝ። ላይክ ሼር ያደረጋችሁ አይዞሽ በርቺ ጨምሪ ነይ በሉኝና እኔ ደግሞ አመጣላችኋለሁ ፓርቲ 2 ፓርቲ 3 ያልኩኝ እስከ መጨረሻ ፊልሙ። ምክንያቱም ፊልሙ በጣም ብዙ ሰዓታት ስለሚወስድ በአንድ ጊዜ መጨረስ አይቻልም። በጣም የሚያስተምርና የሚገርም የሚያሳዝን ፊልም ማየት ከፈለጋችሁ ግን ሁለተኛ ፓርት ብላችሁ ጻፉልኝ። ስለተከታተላችሁኝ ከልብ ነው የማመሰግነው። ሼር ላይክ አትርሱ። በድጋሚ ባባይ